ሰላም የተከበራችሁ አድማጭ ቤተሰቦቻችን ከወደ ጋዛ አስገራሚ መረጃን ሰምተናል። ህይወት ይቀጥላል። በጋዛ ፍርስራሾች መካከል የ54 ጥንዶች ሰርግ ተካሂዷል ይለናል ከወደ ጋዛ ያገኘነው መረጃ። አብራችሁን ቆዩ። አቢሲኒያ 360ዎች ነን። የጋዛ ሰርጥ ውስጥ በጦርነት የፈራረሱ ህንፃዎች መሃል በተደረገው ሰርግ 54 ጥንዶች ተጋብተዋል። ይህ ክስተት ለ2 ዓመታት ከእስራኤል ጋር ከተደረገው አስከፊ ጦርነት በኋላ የታየ ብርቅዬ የተስፋ ብልጭታ ነው ተብሎለታል። ከጥንዶቹ መሃል አንዷ ኢማን ሐሰን ላዋ በሰጠችው አስተያየት ምንም እንኳን ያ ሁሉ ነገር ቢፈጠርም ዛሬ አዲስ ህይወት እንጀምራለን፣ እንደ ፈጣሪ ፈቃድ ይህ የጦርነቱ ፍጻሜም ይሆናል ስትል ተናግራለች። ሰርጎች የፍልስጤም ባህል ቁልፍ አካል ቢሆኑም በጦርነት ወቅት በጋዛ ውስጥ ብርቅ ሆነው ነበረ። ምንም እንኳን ሰርጎቹ ቀደም ሲል ይደረጉ እንደነበሩት ደማቅ ስነ ስርዓቶች ባይሆኑም አሁን በእስራኤልና ፍልስጤም መካከል በተደረሰው የተኩስ አቁም ስምምነት ምክንያት ባህሉ እንደገና ማንሰራራት ጀምሯል ይለናል ከወደ ጋዛ ያገኘነው አስገራሚ የ50 ጥንዶች ሰርግ። በደቡባዊቷ ካን ዩኒስ ከተማ ብዙ ህዝብ የፍልስጤምን ባንዲራ እያውለበለቡ ደስታቸውን ቢገልጹም የሰርግ ስርዓቱ በጋዛ እስካሁን ባልጠፋው ቀውስ ምክንያት ድባቡ ተቀዛቅዞ ነበረ። የኢማን ባል የሆነው ሂክመት እኛም እንደሌላው ዓለም ደስተኛ መሆን እንፈልጋለን። ድሮ ቤት ስራና እንደ ማንኛውም ሰው መሆንን አልም ነበረ። ዛሬ ግን ህልሜም የምኖርበት እንኳን ማግኘት ነው ብሏል። አክሎም ህይወት ወደ መደበኛ ሁኔታ መመለስ ጀምሯል፣ ነገር ግን ተስፋ እንዳደረግነው አይነት አይደለም ሲል ተናግሯል። ዝግጅቱን ስፖንሰር ያደረገው አልፋሬስ አልሻሂም በተሰኘው የእርዳታ ድርጅት ነው። ድርጅቱ ዝግጅቱን ከማካሄዱ በተጨማሪ ጥንዶቹ አብረው ህይወታቸውን እንዲጀምሩ የተወሰነ የገንዘብ ድጋፍና ሌሎች ቁሳቁሶችን አበርክቷል። ከኤንቢሲ ነው። ሰላም ቆዩ። ሰላም ሆኑልን።